አንድ ሁለት ሶስት እሺ እሺ አራት ገባ አይደል? አራት ገባ። እሺ እሺ ስትሪስ ተው ጸጋዬ አንተ ማረቅ ባላረቅ ሰው ነው እሱ ካረኩት ባላ አሟሟክ ማለት ነው አሁን መንገደኛ ተመስላለህ። አረ የቤት ልጅ ነኝ። አዳር ነው አጭር ነው። ኦይ አልተነካካህም? አልተነካካሁም። አይ ቤት ልጅ አንዲም አድርገው የለም። በላሁን ወረድና አለልበልልኝ። እንዴ በደረቅ ለሊት ምን አየው ብዬ ነው ልልምረው። እንዴ ወልድልኝ ነው እኮ ምልክ። ምን እስክስታ ልበልክ? እሱ ያደኩበት አይደል? ምን ችግር አለ? ለምን ትደምፈለ? ምንጃር ነው ተጉለት ነው? ምንጃር ይሄው አንድ አለ በሻለ። በልበናት በሩን ዝጋውና ቀጥል። በቃ ምን ይመስላል? ዝጋው በእናት። በወቅቱ የቤት ክራይን እስካልከፈልክ ድረስ ፒስታ መንገድ የሚመስለው መላጣ ላይ መጥቼ ጌሾ ከሰረመና ጥቁርና ነጭ በነበረ ጊዜ የተፈጠረውን ልጅ ነው አንድ ፍሬ የሚሉት። አንተ ሳለህ አይደለም እንደ ቀይ ባህር ሲከፈል አሳት አጥምዶ የነበር ዳይኖሰር። ኤው የኔን ጠላ ለመጠጣት ከየት እና የት እንደሚመጡ ልቦና ያውቃል። ቅራቅምቧ ማሰርዬ እንጀራ በሚጥጣል አስቸግሮት። እሺ እኔ ከርሳ አሁን ልብ ብላችሁ ካያችሁ ባልና ሚስት የተጋቡ ሰውን አካባቢ ባል ያወራል፣ ሚስት ታዳምጣለች። ሚስት ታወራለች፣ ባል ያዳምጣል። ከአንድ ወር በኋላ ሁለቱም ያወራሉ። ማን ያዳምጣል? ጎረቤት። ጋር የተጋቡ ሰሞን ባልና ሚስቶች ሁለቱም እጃቸውን ካነሱ አንዱ ሊታቀፍ አንዱ ለማቀፍ ነበር። ከወር በኋላ አንዱ ሊማታ አንዱ ሊከላከል ነው የሚሆነው። እንግዲህ ና እዚህ ነኝ። አበቢ ወይ እንተኛ ወይ ሰውሳ እንዴት ያርግ ሽንቆያ አስቸኳይ ነው እንተኛ። አራት በልተን ነው ምንተኛው። አራት ጎመኑ ገና አልበሰለም። ሌላ ይበሰላል። ራትማ ሳንበላ እንተኛ። ግድለሽ ምንተኛ እናትሽ አበቢ እንተኛ። በእናትሽ ተይ ግን ና በልሽ እንዴ ከነማማ ሲያ አስቀምጪው መጣሁ። ነይ እናት ና ጠጋበል እናተኛ ጠጋበል እንዴ ጠጋበል ነው ሲበተው ነው እንዴ ምን ነው እንዴ እኔ እኮ ቀን ስሰራ ነው ሙሉ ይደክመኛል እኮ እና በቃ ይደክመኛል። በዛዚ ስማ ምናት ያንጠባራል። በጸባይ ስለጠየቅኩ ነው እንደሚያረግ። እኔ እኮ ጀርባን በጩቤ ማጥለያ ነው እሺ ማረግልኝ። የሰው ስሜት አይገባም አይደለም እኮ ገጀሪትዬ ማለቴ ቾምብዬ። ለማንኛውም ባይሬ ሳትገኝ ቀጥል
ቀጥል። እሺ እኔ እኮ ወደ እሺ ወዴት ነው የምንሄደው? ቀጥል። ዝ እሺ ወዴት ነው የምንሄደው? ዝ